6.3 The Ethiopian Revolution and the Fall of the Monarchy በ6.3 የኢትዮጵያን አብዮትና የንጉሳዊ ስርዓት መውደቅ የሚለውን ለሰን አጠቃለን በዚህ ክፍል የምንመለከት ይሆናል። እንግዲህ በዚህ ክፍል እንዴት ንጉሠ ነገሥቱ ከስልጣን እንደወረዱ እንዴትም ደግሞ ደርግ ስልጣኑን እንደተቆናጠጠና ስለ ቀይ ሽብርም ጭምር ሰፋ ባለ መልኩ የምንመለከት ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እየጋበዝኩኝ ቻናሌንም ሰብስክራይብ እንድታደርጉ ጋብዛችኋለሁኝ። Let's go to the video. 6.3.1 Deposition of the Emperor and the Emergence of the Derg ንጉሠ ነገሥቱን ከስልጣን የማስወረድ ወይንም የማስወደቅ ሁኔታ እና ደርግ ደግሞ እንዴት ስልጣን ያዘ ወይንም ደግሞ ወደ ስልጣን መጣ የሚለውን እንመልከት። The last 2 decades of Haile Selassie's reign witnessed growing opposition in his regime, which reached its peak in February 1974. ከ1974 በፊት ያሉ ሁለቱ አስርት ዓመታቶች ማለት ነው ለንጉሠ ነገሥቱ ጥሩ ጊዜ አልነበሩም። እነዚህ ሁለት 10 ዓመታቶች ማለት ነው የተለያዩ ተቃውሞዎች፣ የተለያዩ ንጉሱን ለመፈንቀል ጥረት ሲደረግባቸው የቆዩ ጊዜያቶች ናቸው። እንግዲህ ሁኔታ ደግሞ ፌብሩዋሪ 1974 ላይ ፒኩ ላይ ወይንም የመጨረሻ ፖይንቱ ላይ የደረሰበት ሁኔታ ነበረ። This was a period when the country's social, economic and political situation became worse and different sections of the people made a series of strikes, protests and demonstration against the imperial regime. ይህ ፔሪድ እነዚህ 20 ዓመታቶች ማለት ነው የሀገሪቱ የኢኮኖሚ የፖለቲካ እና የማህበራዊ ሁኔታ በጣም የተዳከመበትና መጥፎ ደረጃ የደረሰበት ሁኔታ ነበረ። ይህንንም ተከትሎ ዲፈረንት ሴክሽንስ ኦፍ ዘ ፒፕል ማለት ነው የተለያዩ የማህበረሰብ ክፍሎች የተለያዩ ስትራይኮችን፣ አድማዎችን፣ ፕሮቴስቶችን፣ ተቃውሞዎችን እና ዴሞንስትሬሽን የምንለውን ሰላማዊ ሰልፎችን ንጉሠ ነገሥቱን በመቃወም እነዚህን አመጾች ማድረግ ጀመሩ ማለት ነው የኢትዮጵያ ህዝቦች። The life of rural people also deteriorated as they were hit by various natural and man-made phenomena. በገጠሩ የሀገሪቱ ክፍል የሚኖሩ የኢትዮጵያ ህዝቦችም ህይወታቸው የተመሰቃቀለበት ሁኔታ ነበረ። ይህም የሆነበት ምክንያት ደግሞ በሰው ሰራሽ እና በተፈጥሮ ምክንያት የተለያዩ ረሃቦች ይፈጠሩ ስለነበረ ነው። From 1958 to 74, almost all administrative regions of Ethiopia were affected by famine of varying degrees. ከ1958 እስከ 1974 ባሉት ጊዜያቶች ማለት ነው የኢትዮጵያ ሁሉም ክፍሎች በሚባል ደረጃ ዲግሪያቸው ወይንም መጠናቸው ይለያይ እንጂ በረሃብ የተመቱበት ሁኔታ ነበረ። The most serious of this occurred in Tigray in 1958 to 59, Waglasta in 1956 to 66 and ወሎ ፕሮቪንስ in 1972 to 73 ማለት ነው። እንግዲህ ከፍተኛ ዲግሪ ያላቸው ወይንም መጠኑ የሰፋበት ሁኔታ ረሃብ የተከሰተው በትግራይ ከ1958 እስከ 1959 በዋግላስታ ከ1956 እስከ 66 ኦልሞስት ለ10 ዓመታቶች ማለት ነው። በወሎ ደግሞ ከ1972 እስከ 73 የተከሰቱት ረሃቦች ነበሩ ማለት ነው። እነዚህ ረሃቦች በንጉሠ ነገሥቱ ተደብቀው ነበረ ማለት ነው የቆዩት። ነገር ግን በኋላ ላይ እንደምንመለከተው ለዓለሙ ማህበረሰብ በተማሪዎችና በብሪቲሹ ጋዜጠኛ ወይም በእንግሊዙ ጋዜጠኛ ይፋ የተደረገበት ሁኔታ ነበረ ማለት ነው። This famine resulted in the death and dislocation of tens of thousands of people. ይህ ረሃብ እንግዲህ በሺዎች የሚቆጠሩ ሞቶችን እና ከአካባቢ የመፈናቀል ሁኔታን ያስከተለ ነበረ ማለት ነው። The urban population was suffering from inflation and corrupt administration. የከተማውን ማህበረሰብ ደግሞ በኑሮ ውድነትና በሙስና በተዘፈቁ አስተዳዳሪዎች ስቃይ የደረሰበት የነበረበት ታይም ወይንም ጊዜ ነበረ። The devastating famine was made public to the international community by Ethiopian students and a documentary film produced by the British journalist ጆናታን ድንበልቢ። ቅድም እንዳልኳችሁ እንግዲህ ንጉሠ ነገሥቱ ረሃቡን ለዓለም አቀፉ ማህበረሰብ እንዳይታወቅ ከፍተኛ የሆነ ጥረት እያደረጉ ነበረ። ምክንያቱም ሀገሪቱ ጥሩ ኢሜጅ፣ ጥሩ ምስል በዓለም አቀፉ ማህበረሰብ እንዲኖራት ይፈልጉ ነበረ። ያንንም ተከትሎ የኢትዮጵያ ተማሪዎች ለዓለም አቀፉ ማህበረሰብ ማሳወቅ ጀመሩ ማለት ነው። ይህ ረሃብ እንግዲህ በተለይም ደግሞ ለዩሮፕ ሀገራቶች እና ለአሜሪካ ግዛቶች በይፋ የታወቀበት ምክንያት የእንግሊዙ ጋዜጠኛ የነበረው ጆናታን ድንበልቢ የተባለው ግለሰብ ዶክመንታሪ ሰርቶ ነበረ ማለት ነው። ረሃቡ የተከሰተባቸው የተለያዩ አካባቢዎች በመሄድ ይህ ግለሰብ ዶክመንተሪ ሰርቶ ነበረ። ያንን ዶክመንተሪ ሪሊዝ አደረገው ወይንም
ለዓለም አቀፉ ማህበረሰብ ለቀቀው ማለት ነው። ያ በሚሆንበት ሁኔታ ንጉሠ ነገሥቱ ለመሸፈን የሞከሩት ወይንም ለመደበቅ የሞከሩት ረሃብ ተጋለጠ ማለት ነው። At the beginning of 1974, the situation in Ethiopia was ripe for revolution. በ1974 መጀመሪያ አካባቢ የኢትዮጵያ ሁኔታ ለሪቮሉሽን የበሰለ ወይንም የበቃበት ደረጃ ላይ ደርሶ ነበረ። ፖፑላር አፕራይዚንግ ቢከም ዋይድ ስፕሪድ ፓርቲኩላርሊ ኢን ዘ አርባን ሴንተርስ። ማህበረሰባዊ የሆኑ አፕራይዚንጎች ወይም አመጾች በጣም ተስፋፍተው ነበረ። በተለይም ደግሞ በከተማው የሀገሪቱ ክፍል ማለት ነው። ዲፈረንት ሴክተርስ ኦፍ ሶሳይቲ ቱክ ፓርት ኢን ዘ አፕራይዚንግ። የተለያዩ የማህበረሰብ ክፍሎች አመፁ ላይ ተሳትፎ ነበረ። ከእነዚህም መካከል ስቱደንትስ፣ ቲቸርስ፣ ዘ አንኤምፕሎይድ ዩዝ፣ ዘ ሲቪል ሰርቫንትስ፣ ታክሲ ድራይቨርስ ኤንድ ሶልጀርስ ሃድ ዜር አክቲቭ ሮል ማለት ነው። እዚህ አመፅ ላይ የተሳተፉት ተማሪዎች፣ አስተማሪዎች፣ ስራ ያጡ ወጣቶች፣ የሲቪል ሰርቫንቶች፣ በመቀጠልም ደግሞ የታክሲ አሽከርካሪዎች እና ወታደሮች በአመፁ ላይ ተሳትፈው ነበረ ማለት ነው። ኔቨርዘለስ ዘ ፈርስት ሲሪየስ አክት ኤሎንግ ዘ ሮድ ቱ ሪቮሉሽን ኬም ፍሮም ዘ አርሚ ወይ ዘነገሌ አርሚ ሚውትንድ ኢን ፕሮቴስት ኢን ጃንዋሪ 1974። ነገር ግን ሲሪየስ የሆነው አብዮታዊ ሀሳብ የመጣው የነገሌ ወታደሮች አመፅ ባስነሱበት ወይንም ደግሞ ሚውትንድ ባደረጉበት ሁኔታ ነበረ። ይሄ አመፅን ያዘለ ተቃውሞ በወታደሮቹ ተደረገ ማለት ነው። ያንንም ተከትሎ አርምድ ፎርስስ ኢን ዘ አዘር ፕሮቪንስ ኦፍ ዘ ካንትሪ ፎሎድ ዘ ፉት ስቴፕ ኦፍ ዘ ነገሌ አርሚ ኤንድ ቢጋን ቱ ዴማንድ ኤ ፔይ ኢንክሪዝ ኢን ኢምፕሩቭመንት ኢን ዴር ወርኪንግ ኮንዲሽን። የነገሌዎቹን የወታደሩን አመፅ ተከትሎ ማለት ነው በተለያየ የሀገራችን ክፍል ይኖሩ የነበሩ ወታደሮችን የእነሱን አርአያ በመከተል ማመፅ ጀመሩ ማለት ነው። ያመፁበትን ምክንያት ደግሞ ፔይ ኢንክሪዝ ወይንም ደግሞ ደሞዝ እንዲጨመርላቸው እና የወርኪንግ ኮንዲሽናቸው የስራ ሁኔታቸው እንዲስተካከልላቸው በመፈለግ ነበረ ማለት ነው። So on 18 February 1974, the Ethiopian Teachers Association opposed the new education reform program known as the sector review. በፌብሩዋሪ 18 1974 አስተማሪዎችም ማመፅ ጀመሩ ማለት ነው። እነሱ ደግሞ ያመፁበት ምክንያት ምንድን ነው? አዲስ ሪፎርም ተደርጎ ነበረ በ1974። ያም ሪፎርም ሴክተር ሪቪው ይባላል ማለት ነው። ይህን ሴክተር ሪቪው የተባለውን ፕሮግራም በመቃወም የአስተማሪዎች ህብረት ንጉሠ ነገሥቱ ላይ ማመፅ ጀመረ ማለት ነው። ዘ ቲቸርስ ዌር አኮምፓይንድ ባይ ስቱደንትስ ኤንድ ሰም ፓረንትስ። አስተማሪዎቹ ደግሞ በአንዳንድ ተማሪዎች እና በተማሪ ወላጆችም ታግዘው ነበረ ማለት ነው በአመፁ ላይ። On the same day, taxi drivers went on strike in protest against the 50% rise in petrol prices ማለት ነው። በተመሳሳይ ቀን ታክሲ አሽከርካሪዎች የስራ አድማና ተቃውሞዎችን ማሰማት ጀመሩ። እነሱ ደግሞ ተቃውሞውን ያሰሙት ካስታወሳችሁ በ1973 ላይ በአረቦች እና በእስራኤሎች መካከል ጦርነት ነበረ። በዛ ጦርነት ምክንያት የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ ነበረ። እሱን ተከትሎ ነው እንግዲህ የታክሲ አሽከርካሪዎች አመፁን የተቀላቀሉት። ዘ ኮንፌዴሬሽን ኦፍ ኢትዮጵያን ሌበር ዩኒየን ሲኢኤልዩ ኦልሶ ፕሬዘንትድ ኤ ሊስት ኦፍ ዴማንድ ቱ ዘ ፕራይም ሚኒስትር እንዳልካቸው መኮንን። በዛው ቅጽበት እንግዲህ የሰራተኞች ማህበር በሰዓቱ የኢትዮጵያ ጠቅላይ ሚኒስትር የነበሩት እንዳልካቸው መኮንን የተለያዩ ሪፎርም እንዲደረግላቸው ሀሳባቸውን አቀረቡ ማለት ነው በተለያዩ ሁኔታዎች ላይ። እነዚያ ሁኔታዎች ምንድን ናቸው? ዘ ወርከርስ ዲማንድድ ኢንክሉድ ዘ ፓሲንግ ኦፍ ኒው ሌበር ሌጊስሌሽን፣ ፍሪደም ኦፍ ኦርጋናይዜሽን ኦር አሶሲዬሽን፣ ፔንሲዮን ኤንድ ዌጅ ኢንክሪዝ፣ ጆብ ሴኪሪቲ ኤንድ ፍሪ ኤጁኬሽን ፎር ኦል። የሰራተኛው ማህበረሰብ ያቀረቧቸው እንደ መሻሻያ እንዲደረግላቸው ያቀረቧቸው ሀሳቦች የመጀመሪያው ፓሲንግ ኒው ሌበር ሌጊስሌሽን ነው። የስራ ህጎች እንዲሻሻሉ ማለትም ሰራተኞች ይህንን መስራት አለባቸው ተብሎ የወጡ ህጎች ነበሩ። እነዛ መሻሻያ እንዲደረግባቸው ፍሪደም ኦፍ ኦርጋናይዜሽን ኦር አሶሲዬሽን፣ ህብረትን የመፍጠር የተለያዩ ስብሰባዎችን እንዲያደርጉ ነፃነት እንዲሰጣቸው ጥያቄ ያቀረቡ። ፔንሲዮን ኤንድ ዌጅ ኢንክሪዝ፣ የማደሪያ ቦታዎች እና የደሞዝ ጭማሪ እንዲደረግላቸው። ጆብ ሴኪሪቲ፣ የስራ ሁኔታቸውም ደግሞ ሴኪውር እንዲሆን ጥያቄን አቀረቡ ማለት ነው። ኤንድ ፍሪ ኤጁኬሽን ፎር ኦል፣ ለሰራተኞቹም ደግሞ ነፃ የሆነ ትምህርት እንዲሰጣቸው ተቃውሟቸውን በማሰማት በሰዓቱ ጠቅላይ ሚኒስትር ለነበሩት እንዳልካቸው መኮንን
ሀሳባቸውን አቀረቡ ማለት ነው። በተጨማሪም ደግሞ አመፁን የተቀላቀሉት ዘ ሙስሊም ኮሚኒቲ ዴሞንስትሬትድ አጌንስት ዘ ኤጅ ኦልድ አድሚኒስትሬሽን ዘይ ሰፈርድ ማለት ነው። እንደምናውቀው እንግዲህ በኢትዮጵያ ታሪክ ላይ በንጉሳዊ ስርዓቱ የሙስሊም ማህበረሰብ ከፍተኛ የሆነ ጭቆና ይደርስበት ነበረ። ያንንም በመቃወም የሙስሊሙ ማህበረሰብ ሰላማዊ ሰልፍ ማድረግ ጀመረ ማለት ነው። ዘ ኮንፌዴሬቲንግ ኮሚቴ ኦፍ ዘ አርምድ ፎርስ ኤኤፍሲሲ ኮመንሊ ኖን አዝ ደርግ ኮምፖዝድ ኦፍ ሲኒየር ኦፊሰርስ ቢሎው ዘ ራንክ ኦፍ ሜጀር was set up from the armed forces ፖሊስ ኤንድ ቴሪቶሪያል አርሚ ማለት ነው። የደርግ ማህበረሰቦች ወይም የደርግ ወታደሮች ማለት ነው ምን የሚባል ኮሚቴ አቋቋሙ? ኮንፌዴሬሽን ኮሚቴ ኦፍ አርምድ ፎርስ የሚባል ኮሚቲ ወይንም ህብረት አቋቋሙ ማለት ነው። ይህ ህብረት ደግሞ ምንን ያቀፈ ነበረ? ሲነር ኦፊሰሮችን ወይንም ደግሞ ከሲነር ኦፊሰር በታች ያሉ ጀነራሎችን ያካተተ ነው። በመቀጠልም ደግሞ የታጠቁ አርምድ ፎርስ የምንላቸውን ማህበረሰብ ክፍሎች ወይም ወታደሮች ያጠቃልለ ነው። በመቀጠልም ፖሊሶችን እና የድንበር ጠባቂ ወታደሮችም የዚህ አባል ነበሩ ማለት ነው። እንግዲህ እነዚህ አባሎች ናቸው በመጨረሻም አብዮቱን ያስፈጸሙት። The military uprising in Reuters in the capital eventually led the resignation of Prime Minister አክሊሉ ሀብተወልድ ወታደሮቹ አመፅ በማድረጋቸው ምክንያት በዋና ከተማዋ ላይ የስልጣን ሽግግር እንዲመጣ ሆነ ማለት ነው። ይህም የስልጣን ሽግግር በሰዓቱ ጠቅላይ ሚኒስትር የነበረው አክሊሉ ሀብተወልድ ስልጣኑን በመልቀቅ በማን ተተካ ማለት ነው? who was replaced on February 28 1974 by the new prime minister እንዳልካቸው መኮንን ማለት ነው። አክሊሉ ሀብተወልድ በፌብሩዋሪ ወር ላይ በ1974 በማን ተተካ ማለት ነው? በጠቅላይ ሚኒስትር እንዳልካቸው መኮንን ተተካ ማለት ነው። Ever since its establishment on 28 June 1974 the Derg acted as a de facto government and began to exercise power and take action ማለት ነው። ያንንም ተከትሎ ማለት ነው በጁን 28 1974 በኢትዮጵያ ታሪክ ይደረጋል ተብሎ የማይታሰበውን አብዮት ሊፈጸም ቻለ ማለት ነው። ያም ደግሞ በምንድን ነው ሊታወቅ የቻለው? ደርግ እንደ ሪል አስተዳዳሪ ወይንም ደግሞ የሀገሪቱ ጠቅላይ ገዢ አድርጎ ራሱን ማየት ጀመረ ማለት ነው። the first move was the detention of high ranking officials of the imperial regime including prime minister እንዳልካቸው ማለት ነው። ይህንንም ደግሞ ጠቅላይ ገዥነታቸውን ደርጎች ያሳዩት በምንድን ነው? በመጀመሪያ እንቅስቃሴያቸው ነበር። ያም የመጀመሪያ እንቅስቃሴያቸው ምን ነበረ? የንጉሠ ነገስቱን አስተዳዳሪዎች ወይንም ባለስልጣናት ማለት ነው ከስልጣን የማውረድና እነሱን በደርግ ወታደር ወይንም ለደርግ ጥሩ እይታ በነበራቸው ሰዎች መተካት ነበረ ማለት ነው። ይህም ማንን ያጠቃልላል? ጠቅላይ ሚኒስትሩ እንዳልካቸውንም ከስልጣን አስወርደውት ነበረ ማለት ነው ደርጎች። ፎሎዊንግ ዚስ ልጅ ሚካኤል እምሩ ቢከም ፕራይም ሚኒስተር። ሶ እንዳልካቸውን ከስልጣን በማውረድ ማንን ተኩ ማለት ነው ደርጎች? ልጅ ሚካኤል እምሩ የሚባለውን ግለሰብ ጠቅላይ ሚኒስተር አድርገው ሾሙት። ዘን ዘ ደርግ ኢንትሮዲውስድ ኢትስ ሞቶ ኦር ስሎጋን ኮልድ ኢትዮጵያ ትቅደም። ከዚህ ያንንም አስከትሎ ደርጎች አዲስ የሆነ ሞቷቸውን ወይንም አባባላቸውን አመጡ። ያም ስሎጋናቸው ምን ይባላል? ኢትዮጵያ ትቅደም የሚል ነበረ። ኢትዮጵያ ከሁሉም ትበልጣለች፣ ከንጉሱም ከባለስልጣናቶችም ትበልጣለች። ስለዚህ ኢትዮጵያ ናት መቅደም ያለባት የሚል ስሎጋናቸውን ወይንም መፈክራቸውን ይፋ አደረጉ ማለት ነው። ሶ ያንንም ተከትሎ ኦን 12 ሴፕቴምበር 1974 ዘ ደርግ ዲፖዝድ ኃይለ ሥላሴ and transformed itself into a provisional military administration council ፒኤምኤሲ ማለት ነው። በመስከረም 12 1974 ማለት ነው ደርግ ንጉሠ ነገስቱን ከስልጣን ላይ አወረዳቸው ማለት ነው። ያንንም ተከትሎ የሽግግር መንግስት አቋቋሙ። ያም የሽግግር መንግስት ፕሮቪዥናል ሚሊተሪ አድሚኒስትሬሽን ካውንስል ይባል ነበረ ማለት ነው። እንግዲህ ንጉሠ ነገስቱን ከስልጣን ካወረዷቸው በኋላ የቁም እስረኛ ያደረጓቸው ማለት ነው። ሌተናንት ጀነራል አማን ሚካኤል አንዶም ቢከም ዘ ፈርስት ቼርማን ኦፍ ፒኤምኤሲ ማለት ነው። ሌተናል ጀነራል አማን ሚካኤል አንዶም የመጀመሪያው ቼርማን ወይንም ደግሞ ሊቀመንበር ሆነ ማለት ነው የሽግግር መንግስቱ። ሜጀር መንግስቱ ኃይለ ማርያም ኤንድ ሜጀር አጥናፉ አባተ ኦልሶ ቢከም ደ ፈርስት ኤንድ ሰከንድ ቫይስ ቼርማን ሪስፔክቲቭሊ ማለት ነው። መንግስቱ ኃይለ ማርያም እና አጥናፉ አባተ አንደኛ እና ሁለተኛ ምክትል ሊቀመንበር ሆነው ተሾሙ ማለት ነው። However, General Aman, who was actually a well-known popular commander and hero of the war in the first Ethio-Somalia war, was in conflict with radical elements in the Derg
ኦቨር ዘ ኮስችን ኦፍ ኤርትራ ማለት ነው። ጀነራል አማን አንዶም ቼርማኑ ወይንም ዋና ሊቀመንበሩ ማለት ነው በፈርስት ኢትዮጵያ ጣሊያን ወር ላይ በጣም ታዋቂ ኮማንደር ነበረ። ይህ ኮማንደር እንግዲህ በኤርትራ ጉዳይ ላይ ለዘብተኛ አቋም ነበር የነበረው። ከኤርትራዎች ጋር ኒጎሽት የማድረግ ስምምነት የማድረግ ፍላጎት ነበረው። ነገር ግን ራዲካል ደርጎች ወይንም ደግሞ ቀጥታ ከኤርትራ ጋር ጦርነት ይፈልጉ የነበሩት ደርጎች ከጀነራል አማን አንዶም ወይንም ከቼርማኑ ከሊቀመንበሩ ጋር ጥል ላይ ወደቁ ማለት ነው። በስተመጨረሻም ፋይናሊ ሂ ዋዝ ኪልድ አት ሂዝ ሆም ዋይል ሬዚስቲንግ አሬስት። በስተመጨረሻ ምን ሆነ ማለት ነው? እሱን ለማሰር ደርጎች ወሰኑ ማለት ነው። ሊያስሩበት የፈለጉት ምክንያት ምንድን ነው? በሰዓቱ ኤርትራ ከኢትዮጵያ መገንጠል ትፈልግ ነበረ። ስለዚህ ጀነራል አማን ደግሞ ከእነሱ ጋር ኒጎሽት ወይንም ደግሞ ስምምነት ማድረግ ይፈልግ ነበር። ራዲካል ወይንም ደግሞ ስር ነቀል ለውጥ የሚፈልጉ ደርጎች ደግሞ ከኤርትራ ጋር ቀጥታ ጦርነት ነበር ይፈልጉ የነበሩት። ስለዚህ ጀነራል አማንን ሊያስሩት በሚሞክሩ ሰዓት እሱም ደግሞ አይ ለምንድን ነው የምታሰረው እምቢ ባለበት ሰዓት እዛው ቤቱ ላይ ገደሉት ማለት ነው። ኦን ኖቨምበር 24 1974 ብርጋዴር ጀነራል ተፈሪ በንቲ ቢከም ቦዝ ዘ ኒው ቸርማን ኦፍ ዘ ደርግ ኤንድ ሄድ ኦፍ ዘ ስቴት ማለት ነው። በኖቬምበር 24 1974 ማለት ነው ጀነራል አማን አንዶም መገደሉን ተከትሎ ጀነራል ተፈሪ በንቲ ምን ሆነ ማለት ነው? ዋና ሊቀመንበር ሆነ ማለት ነው። ዋና ሊቀመንበር ከመሆንም በተጨማሪ የሀገሪቱ ዋና አስተዳዳሪ ሄድ ኦፍ ስቴት ሆኖ ተሾመ ማለት ነው። ዊዝ መንግስቱ ኃይለማርያም የእንደ አጥናፉ አባተ አዝ ሂዝ ቱ ቫይስ ቸርማን ማለት ነው። እንደ በፊቱ ሁሉ መንግስቱ ኃይለማርያም እና አጥናፉ አባተ ምክትል ሊቀመንበር ሆነው ተሾሙ ማለት ነው። እንግዲህ እዚህ ጋር በምስል እንደምንመለከተው መንግስቱ በግራ ጎን የምንመለከተው ነው። ተፈሪ በንቲ ደግሞ መካከል ላይ ያለው ነው። አጥናፉ ደግሞ በቀኝ በኩል ያለው ይህንኛው ግለሰብ ነው ማለት ነው። እነዚህ ግለሰቦች ነበሩ በሰዓቱ አስተዳዳሪ የነበሩት። በመቀጠል የምንመለከተው 6.32 ሶሾ ኢኮኖሚክ ኤንድ ፖለቲካል ሪፎርም ኦፍ ዘ ደርግ። እንግዲህ ስልጣን ከያዘ በኋላ ደርግ ምን አይነት ማህበራዊ ኢኮኖሚያዊ እና ፖለቲካዊ ለውጦችን አመጣ የሚለውን የምንመለከት ይሆናል ማለት ነው። ዘ ደርግ ኢንትሮዲውስድ ሲሪስ ኦፍ ራዲካል ሪፎርምስ ኤንድ ሜዥርስ። ደርግ እንግዲህ ስልጣን ከያዘ በኋላ ስር ነቀል የሆኑ ለውጦችን ወይንም ተሐድሶዎችን አምጥቷል ማለት ነው። ፎር ኢንስታንስ ኢን ዘ ዲሴምበር 1974 ዘ ዴቨሎፕመንት ስሩ ኮኦፕሬሽን ካምፔን ኦር እድገት በህብረት ኤምድ አት ኢምፕሊመንቲንግ ሊትሬሲ ኤንድ ሩራል ዴቨሎፕመንት ፕሮግራም ዋዝ ላውንችድ። በዲሴምበር 1974 ዴቨሎፕመንት ስሩ ኮኦፕሬሽን ካምፔን ወይንም በአማርኛው ደግሞ እድገት በህብረት የሚል ተቋምን አቋቋሙ ማለት ነው። ይህ ተቋም እንግዲህ ዋና ዓላማው ምንድን ነው? በገጠሩ የማህበረሰብ ክፍል ላይ ትምህርትን ወይም የትምህርት እውቀትን ለማስረጽ እና የሶሻሊዝም ርዕዮተ ዓለምን ለገበሬው የማስተማር ካምፔን ወይም ዘመቻ ነበረ ማለት ነው። ኢን ሌት ዲሴምበር አባውት 16,000 ካምፔነርስ ዌር ሴንት ቱ ሩራል ኤሪያስ ቱ ፕሮቫይድ ቤዚክ ሊትሬሲ ኤንድ ጊቭ ኦሪንቴሽን አባውት ሶሻሊዝም ቱ ፔዛንትስ ማለት ነው። በዲሴምበር ወር መጨረሻ አካባቢ 60 ሺህ የሚሆኑ ካምፔነሮች ወይንም ዘማቾች ማለት ነው ወደ ገጠሩ የማህበረሰብ ክፍል ተላኩ ማለት ነው። እነዚህ ዘማቾች ደግሞ ምንድነው ዓላማቸው? ቅድም እንዳልኳችሁ ሊትሬሲን ወይንም ትምህርትን የማስተማር እና ለፔዛንቱ ስለ ሶሻሊዝም ርዕዮተ ዓለም ማስተማር ወይንም ማሳወቅ ኦሪንቴሽን የመስጠት ነበረ ማለት ነው። ይህ የመጀመሪያ ሜዥራቸው ወይንም እርምጃቸው ነበረ ማለት ነው። ዘ ሚሊተሪ ጁንታ ናሽናላይዝድ ፕራይቬት ባንክስ ኤንድ ኢንሹራንስ ካምፔንስ ኢን ጃንዋሪ 1975። ሚሊተሪ ጁንታው ማለት ነው በወታደር የሚመራው ጁንታ ፕራይቬት ባንኮችን ወይንም የግል ባንኮችን እንዲሁም ደግሞ ኢንሹራንሶችን በናሽናላይዝድ አደረጋቸው ማለትም በመንግስት ቁጥጥር ስር እንዲሆኑ አደረጋቸው። ጁንታ ማለት እንግዲህ በቀላሉ ወታደሮች ሊሆኑ ይችላሉ ወይንም ደግሞ ጥቂት የፖለቲካ ግሩፖች ሊሆኑ ይችላሉ። በመፈንቅለ መንግስት ስልጣን በሚይዙበት ጊዜ እነዚህ ግሩፖች ወይንም እነዚህ ወታደሮች ምን ይባላሉ? ጁንታ ተብለው ይጠራሉ ማለት ነው። በሰዓቱ ደርግ ጁንታ ተብሎ ሊሰየም የሚችልበት ሁኔታ ነበረ። ምክንያቱም ስልጣንን የያዘው በመፈንቅለ መንግስት ስለነበረ። ኤንድ ፕራይቬት ኢንዱስትሪያል ኤንድ ቢዝነስ ካምፔንስ ዌር ኦልሶ ኮንፊስኬትድ መንዝ ሌተር። የግል ኢንዱስትሪዎች እና የቢዝነስ ካምፓኒዎችም በመንግስት ቁጥጥር ስር ሆኑ ማለት ነው ከወር በኋላ። ይህ ሁለተኛው ደርግ ያመጣው ራዲካል የሆነ ሜዥር ነው ማለት ነው። ኢን ማርች 1975 ዘ ላንድ ሪፎርም ፕሮክላሜሽን which nationalized all rural lands and brought to an end
ፊውዳል ሪሌሽን ኢን ሩራል ኢትዮጵያ ማለት ነው። በማርች ወይም በግንቦት 1975 ማለት ነው የመሬት ሪፎርም አዋጅ መጣ። ይህም አዋጅ ምንድን ነው? ሙሉ የሀገሪቱ መሬት የመንግስት ነው የሚል አዋጅ ነበረ ማለት ነው። በተለይም ደግሞ ይህ ሁኔታ በገጠሩ የማህበረሰብ ክፍል ላይ ኢምፕልመንት ወይንም ተፈጻሚነቱ የጎላ ነበረ። ይህንንም ተከትሎ በፊውዳሊዝም የደቀቀችዋ ኢትዮጵያ ነፃ ወጣች ማለት ነው። እንግዲህ ከዚህ በፊት እንዳየነው ፊውዳሊዝም ማለት እነዚህ ከበርቴዎች ወይም ደግሞ መኳንንቶች የሆነ መሬት ይይዙና ፔዛንቶቹን ወይም ገበሬዎችን እያሳረሱ ገበሬዎቹን የሚበዘብዙበት ሲስተም ነበረ። ያ ከኢትዮጵያ ላይ ለአንዴና ለመጨረሻ ጊዜ ተነቀለ ማለት ነው። ኢት ዋዝ ራዲካል ኢን ዛት ኢት ሶት ቱ ትራንስፎርም ዘ ካንትሪስ ላንድ ቴነር ሲስተም ማለት ነው። ይህ ሪፎርም ወይም ይህ ተሃድሶ የመጣበት ምክንያት ደግሞ ምንድን ነው? ላንድ ቴነርን ትራንስፎርም ለማድረግ ነው። ስለ ላንድ ቴነር ከዚህ በፊት አይተናል። ላንድ ቴነር ማለት የመሬት ያያያዝ ዘይቤ ነው። በሰዓቱ የነበሩት ደግሞ ከደርግ በፊት ርስትና ጉልት የምንለው የመሬት ያያያዝ ሲስተም ነበረ። ይህን ሲስተም ነቀሉት ማለት ነው ደርጎች። ኢት ፕሮቫይድድ ኮንዲሽንስ ፎር ደ ኢስታብሊሽመንት ኦፍ ፔዛንት አሶሲዬሽን ኦን ቀበሌ ቤዚስ ማለት ነው። በገጠሩ የማህበረሰብ ክፍል ገበሬዎች ተደራጅተው በቀበሌ ደረጃ ማለት ነው መሬትን በአግባቡ እንዲሰራጭ ማድረግ ጀመረ ማለት ነው ደርግ። The primary task of the association was implementing of the proclamation and overseeing the periodic redistribution of land። የቀበሌዎች መቋቋም ደግሞ ዋና ምክንያቱ ማለት ነው ፕሮክላሜሽኑን የመሬቱን አዋጅ ለማስፈጸም እና በየጊዜው የመሬት ዲስትሪቢዩሽን ወይንም ደግሞ ለገበሬው የራሳቸው የሆነ ርስት የሆነ መሬት እንዲሰጣቸው ይደረግ ነበረ። ስለዚህ ዋና ዓላማው የቀበሌዎቹ ዋና ዓላማ ምንድን ነው ማለት ነው? መሬት በአግባቡ ዲስትሪቢዩት እንዲደረግ ይህንን አዋጅ ማስፈጸም ነበረ ማለት ነው። ሶ በመቀጠል የምንመለከተው እርባን ላንድስ ኤንድ ኤክስትራ ሃውስስ ዌር ናሽናላይዝድ ኤንድ ሜድ ፐብሊክ ፕሮፐርቲ ኦን 26 ጁላይ 1975 በከተማው ማህበረሰብ ክፍል ላይም ብዙ መሬት ያላቸው ግለሰቦች እንዲሁም ደግሞ ከበቂ በላይ ቤት ያላቸው ግለሰቦች ናሽናላይዝድ ተደረገባቸው ወይንም ደግሞ መንግስት ቀማቸው ማለት ነው። ያም ደግሞ መች ነበር የተደረገው? በጁላይ 26 1975 ነበረ። urban developers associations the ቀበሌስ were formed to administer housing in neighboring affairs በከተማ ነዋሪዎችም ላይ ቀበሌ ተቋቋመ ማለት ነው። በከተማው ላይ ደግሞ ቀበሌዎቹ የተቋቋሙበት ምክንያት ምንድን ነው? የቤት አደረጃጀትን እንዲቆጣጠሩ እና የጎረቤታሞችን ጉዳይ እንዲቆጣጠሩ ነበረ ማለት ነው። after the overthrow of the old regime, issue like the political role of the military and the strategic and tactic about of regime's exercise of power during the transition period caused a split within the civilian political groups ማለት ነው። እንግዲህ ቅድም እንዳልኳችሁ ለረዥም ዓመት ኢትዮጵያን ያስተዳደረው የንጉሠ ነገሥታዊ ስርዓት ከወደቀ በኋላ ደርግ ራሱን እንደ ሽግግር መንግስት ነበር የቆጠረው። ያ የሽግግር መንግስት ጥያቄ ላይ ወደቀ ማለት ነው። የተለያዩ የፖለቲካ ፓርቲዎች ወይም ሲቪሊያን ፖለቲካል ግሩፖች ነበሩ። እነዚህ ፖለቲካል ግሩፖች ምን አይነት ጥያቄ ማስነሳት ጀመሩ? ፖለቲካዊ የሆነ ዴሞክራሲያዊ የሆነ ምርጫ መደረግ አለበት። ከምርጫውን በተጨማሪ ደግሞ ህገ መንግስት መውጣት አለበት። የህዝቡ ጥያቄ እያንዳንዱ መመለስ አለበት በሚል ፖለቲካ ፓርቲዎች የተለያየ አቋም ያዙ ማለት ነው። በሰዓቱ ዋና ዋና የፖለቲካ ፓርቲ የነበሩት መኢሶን እና ኢፒአርፒ ወይንም ደግሞ ኢሃፓ የምንላቸው ሁለቱ ፓርቲዎች ነበሩ ማለት ነው። ሶ መጽሐፋችንም እንደሚለን ዚስ ፖለቲካል ግሩፕስ ዌር ዘ ኦል ኢትዮጵያን ሶሻሊስት ሙቭመንት ኤኢኤስኤም ኦር መኢሶን ኤንድ ዘ ኢፒአርፒ ኢትዮጵያን ፒፕል ሪቮሉሽነሪ ፓርቲ የሚባሉት ነበሩ ማለት ነው። ኦል ኢትዮጵያን ሶሻሊስት ሙቭመንት የሚባሉት መኢሶኖቹ ናቸው። ኢፒአርፒ ደግሞ ኢትዮጵያን ፒፕል ሪቮሉሽነሪ ፓርቲ ወይንም ደግሞ ኢሃፓ ይባላሉ ማለት ነው። እነዚህ ፓርቲዎች በጣም ልዩነት ውስጥ ወደቁ ማለት ነው። መኢሶን የደርግ ደጋፊ ነው። ኢሃፓ ደግሞ ደርግን በከፍተኛ ሁኔታ ይቃወም ነበረ። እንዳልኳችሁ ይቃወምበት የነበረው ምክንያት ደግሞ ኢትዮጵያ ላይ ዲሞክራሲ መስፈን አለበት። ሲጀመር አብዮቱ ያስፈለገው ኢትዮጵያ የተሻለ የዲሞክራሲያዊ ስርዓት እንዲሰፍንባት ነው የሚል አቋም ነበረው ማለት ነው። ቢተር ስትረግል ኢመርጅድ ቢትዊን ዚስ ፖለቲካል ፓርቲስ እንዳልኳችሁ በሁለቱ መካከል በመኢሶን እና በኢሃፓ መካከል ከፍተኛ የሆነ የፖለቲካ ስትረግል ወይንም ትግል ተጀመረ ማለት ነው። ኦል ኢትዮጵያን ሶሻሊስት ሙቭመንት ሌድ ባይ ሃይሌ ፊዳ ፎሎውድ ዘ ስትራቴጂ ኦፍ
ክሪቲካል ሰፖርት ቱ ዘ ደርግ ማለት ነው። መኢሶን ወይንም ደግሞ በኃይሌ ፊዳ የሚመራው የመኢሶን ፓርቲ ለደርግ ከፍተኛ የሆነ ድጋፉን ማስመዝገብ ጀመረ ማለት ነው። ዘ ናሽናል ዴሞክራቲክ ሪቮሉሽን ኤንዲአር ፕሮግራም ወዝ አናውንስድ ኦን 28 ኤፕሪል 1976 ማለት ነው። ኤንዲአር የሚባለው ደግሞ ኔሽናል ዴሞክራቲክ ሪቮሉሽን የሚባለው በደርግ የተቋቋመው ፕሮግራም ነበረ። ይህ ፕሮግራም ምንድን ነው ዓላማው? ኢት ኢንቫይዝድ ኤ ፒፕልስ ዴሞክራቲክ ሪፐብሊክ አንድ ዘ ሊደርሽፕ ኦፍ ዘ ፕሮሌታሪያት። የኤንዲአር ዋና ዓላማው ምንድን ነው? ሰራተኛው ማህበረሰብ ወይንም ገበሬው ነው ስልጣን መቆጣጠር ያለበት፣ የገበሬው ሀሳብ ሊሰማ ይገባል የሚል አቋም ነበረው ማለት ነው። ሶ አክቲንግ ኢን ክሎዝ አሊያንስ ዊች ፔዛንተሪ ኤንድ ሰፖርትድ ባይ ዘ ፒቲ ቡርዢስ ማለት ነው። ይህንንም ደግሞ የሚያደርጉት በማን ነው? በገበሬው ድጋፍና ፒቲ ቡርዢ ወይንም ደግሞ የመካከለኛ የሀብት ደረጃ ያላቸው ጋር በመተባበር ነበረ ለሰራተኛው የማህበረሰብ ክፍል ስልጣንን የመስጠት ወይንም ደግሞ የሰራተኛው ማህበረሰብ ክፍል ተሰሚነቱ እንዲጎላ የማድረግ ፕሮግራም ነበረ ይሄ ኤንዲአር የሚባለው ማለት ነው። እንግዲህ ቡርዣ ፒቲ ቡርዣ ማለት እንዳልኳቸው መካከለኛ ገቢ ያላቸው ግለሰቦች ናቸው። ይህንንም ተመልክቶ ምን የሚባሉ ግሩፖች አሉ? ዘ ፔዛንትስ ወይንም ዘ ፕሮሌታሪያት ሰራተኛ ወይንም ገበሬው ክፍል፣ ፒቲ ቡርዣ ሁለተኛ ደረጃ ላይ ያሉት ናቸው ማለት ነው። እነዚህኞቹ ደግሞ መካከለኛ የገቢ ደረጃ ያላቸው ናቸው። ቡርዣዎች አሉ። ቡርዣዎች ደግሞ መኳንንቶች፣ ባለሀብቶች ስልጣን ላይ የሚንደላቀቁት ቡርዣ ይባላሉ ማለት ነው። ስለዚህ ደርግ ከማን ጋር ነው መስራት የፈለገው? ከገበሬው ጋር እና መካከለኛ የሀብት ደረጃ ካላቸው ፒቲ ቡርዣ ከሚባሉት ጋር ነው ማለት ነው። ኤንድ ፕሮሚስድ ዘ ፎርሜሽን ኦፍ ኤ ወርኪንግ ክላስ ፓርቲ። በመቀጠልም ደግሞ ደርግ ምን አይነት ቃል ገባ ማለት ነው? የሰራተኛው ማህበረሰብ ክፍል ፓርቲ የሚል ፓርቲን ለማቋቋም ቃል ገባ ማለት ነው። ኢን 1976 ኤንድ 77 ኢፒአርፒ ኢንተንሲፋይድ ኢትስ አርምድ ስትረግል አጌንስት ሰፖርተርስ ኤንድ ፋንክሽነሪስ ኦፍ ዘ ደርግ ማለት ነው። ኢሃፓ እንግዲህ በ1976 እና 77 ኢንተንሲፋይ የሆነ የተጧጧፈ ወታደራዊ ትግሉን ጀመረ ማለት ነው። ያንንም ትግሉን ደግሞ በደርጎች እና በደርግ ደጋፊዎች ላይ ነበረ ማለት ነው ያወጀው። ዘ ሚሊታሪ ሪጅም ኢን ሪተርን ካሪድ አውት ሲስተማቲክ ኤንድ ሩትለስ ኢሊሚኔሽን ኦፍ ኢትስ ኦፖነንት ኢን ዘ ካምፔን ኖን አስ ሬድ ቴረር ማለት ነው። ኢፒአርፒ ወይንም ኢሃፓ በደርግ ላይ መነሳቱን ተከትሎ ደርጎች ደግሞ ለዚህ ምላሽ የሰጡበት መንገድ ምንድን ነው? ሲስተማቲክ የሆነ ወይንም ደግሞ የተጠናና ምህረት የለሽ የሆነ የኢሃፓን ደጋፊዎች የመግደል ኢሊሚኔት የማድረግ የመቀነስ ዘመቻ ነበረ። ይህም ዘመቻ ምን ተብሎ ይታወቃል በታሪክ? ሬድ ቴረር ወይንም ደግሞ በአማርኛው ቨርዥን ቀይ ሽብር ይባላል ማለት ነው። ኤ ብለዲ ካምፔን አጌንስት ዘ ኢፒአርፒ ኤንድ አዘር ሰስፔክትድ ኢንዲቪዥዋልስ ማለት ነው። ይህም ቀይ ሽብር ይደረግ የነበረው በማን ነው? በኢሃፓዎች እና የኢሃፓ ደጋፊዎች ናቸው ተብለው በተጠረጠሩ ግለሰቦች ነው ማለት ነው። የቀይ ሽብርን ተከትሎ ቁጥሩ ቢለያይም ኦልሞስት ወደ 100,000 የሚሆኑ ዜጎች በዚህ በቀይ ሽብር ምክንያት እንደሞቱ አንዳንድ የታሪክ መጽሐፍቶች ያወሳሉ ማለት ነው። ይህ ቀይ ሽብር እንግዲህ ማስኪሊንግ ነው። ምንም አይምሩም። የኢሃፓ አባል ነው ከተባለ ቀጥታ መገደል፣ ቶርቸር መደረግ ወይም መሰቃየት እና እስር ቤት መወርወር ነው ማለት ነው። ሁላ ምንም የማያውቁ ዜጎቹን መስጂድ ውስጥ ለምሳሌ አንዋር መስጂድ ውስጥ በመግባት የገደሉበት ሁኔታ ወይንም ከዛ የኢሃፓ አባል ናቸው በማለት አውጥተው ወደ እስር ቤት የከተቱበት በመቀጠልም የገደሉበት ሁኔታ ነበረ ማለት ነው። ስለዚህ ቀጥታ ከተጠረጠረ የሆነ ግለሰብ የኢሃፓ አባል ነው ተብሎ ከተጠረጠረ ይገደላል ማለት ነው። ሶ ማስ ኪሊንግ ኤንድ ቶርቸር ቢካም ዘ ኦርደር ኦፍ ዘ ዴይ። የጅምላ ግድያ በሰዓቱ ኖርማል ነበረ ማለት ነው። በየመንገዱ ላይ የተጣሉ ሬሳዎችን፣ የሞቱ ሰውነት ክፍሎችን ማየት የተለመደ ነበር ማለት ነው። ኢት ዋዝ ሞስት ኢንተንስ ኢን አዲስ አበባ ሜጀር ፕሮቪንሻል ታውንስ ማለት ነው። በአዲስ አበባ እና በዋና ዋና ከተማዎች ደግሞ ቀይ ሽብር በጣም ኢንተንሲፋይድ ነበረ። ያም የሆነበት ምክንያት ደግሞ የከተማው ማህበረሰብ የተሻለ አስተሳሰብ ስለነበረው ነው፣ ወይም የተማረ ስለነበረ ነው። እንግዲህ ቅድም እንዳልኳቸው የኢሃፓ ዋና ዓላማው ዴሞክራሲ እንዲሰፍን ስለነበረ፣ ህዝቡ ደግሞ አብዮቱንም ያደረገው ለዴሞክራሲ ስለነበረ ብዙዎች ወጣቶች የኢሃፓ ደጋፊ ነበሩ ማለት ነው። ታውዘንድስ ኦፍ ስቱደንትስ ቲቸርስ ወርከርስ ኤንድ ኦርዲናሪ ፒፕልስ ሁ ዌር
ሰስፔንድስ ኦፍ ሰፖርቲንግ ኦፖዚሽን ግሩፕስ ወር ኢምፕሪዝንድ ዊዛውት ቻርጅ ቶርቸርድ ኤንድ ኤግዘኪዩትድ ማለት ነው። በሺዎች የሚቆጠሩ ተማሪዎች፣ አስተማሪዎች፣ ሰራተኞች ወይንም ደግሞ ተራዊ ማህበረሰብ ክፍል የኢሃፓ ደጋፊዎች ናቸው ወይንም ደግሞ የደርግ ተቃዋሚዎች ናቸው ተብለው ከታሰቡ አንደኛ ይታሰራሉ። የሚታሰሩበትም ደግሞ እንዴት ነው? ምንም አይነት ክስ አይቀርብባቸውም። ቀጥታ ወደ እስር ቤት ነው የሚወረወሩት። ከዛን ቶርቸር ያደርጓቸዋል፣ ያሰቃዩቸዋል፣ ብሎም ደግሞ ይገሏቸዋል ማለት ነው። ያለምንም ውሳኔ ኤግዘኪዩት ያደርጓቸዋል ማለት ነው። በዚህ መልኩ ቀይ ሽብርን ደርግ ፈጽሟል ማለት ነው። ይህ ታሪክ የማይረሳው ትልቅ ጠባሳ ነው ማለት ነው። በዚህ ጉዳይ ላይ ሰፋ ያሉ ዲቴይል መጽሐፎች ይጻፋሉ። እነሱ እንድታነቡ ጋብዛችኋለሁኝ። በዚህ በምስሉ ላይ የምንመለከታቸው ሬር ቴረር ቪክቲም ናቸው። በቀይ ሽብር ተጠቂዎች ወይንም ሰለባዎች ናቸው ማለት ነው። በዚህ በምስሉ የምንመለከታቸው ማለት ነው። by 1978 the Red Terror more or less succeeded in suppressing opposition in the cities ማለት ነው። በ1978 ቀይ ሽብር በሞላ ጎደል ኦፖዚሽን ወይንም የደርግን ተቃዋሚ ግሩፖችን በተለይም ደግሞ ኢሃፓን ኢሊሚኔት ማድረግ ወይንም መቀነስ ችሎ ነበረ ማለት ነው። however in the rural area of the central and northern highlands, particularly in Tigray and Eritrea, separatist guerrilla movements which had already begun during the times of the emperor continued to resist the new government ማለት ነው። ነገር ግን በገጠራማው የሀገራችን ክፍል በተለይም ደግሞ በመካከለኛውና በሰሜኑ የሀገራችን ክፍል ይባስ ብሎ ደግሞ በትግራይና በኤርትሪያ ጦርነት ጀምሮ ነበረ ማለት ነው። ኤርትራዎች የጦርነት የገቡበት ምክንያት ምንድን ነው? ከኢትዮጵያ መገንጠል ስለሚፈልጉ ነበረ ማለት ነው። ትግራዮች ደግሞ በኢትዮጵያ ላይ ለውጥ እንዲመጣ ወይንም ደግሞ የአብዮቱ ዋና ዓላማ እንዲሳካ በሚል ትግላቸውን ቀጠሉ ማለት ነው። እነዚህ ግሩፖች ደግሞ እንደሚታወቀው ከዚህ በፊትም ንጉሠ ነገሥቱንም በመቃወም ጦርነት ጀምረው ነበረ። ትግራዮች የወያኔ ሙቭመንት በሚለው ከዚህ በፊት ባየነው ለሰን አመፅ ላይ ነበሩ ማለት ነው። ስለዚህ የአሁኑንም አዲሱንም መንግስት ወይንም ደግሞ ደርግን በመቃወም ትግላቸውን ቀጠሉ ማለት ነው። ዚስ ኢንሰርጀንት ግሩፕስ ፎውት ኤ ሎንግ ሲቪል ዋር አጌንስት ዘ ደርግ ትሩአውት ዘ 1970s ኤንድ 80s ማለት ነው። እነዚህ ግሩፖች የኤርትራ እና የትግራይ ግሩፖች ማለት ነው በ1970ዎቹ እና 80ዎቹ ደርግ እስኪወድቅበት ጊዜ ድረስ ባለው ለብዙ ዓመታቶች ደርግን ተዋግተውታል ማለት ነው። ይህ ሲቪል ዋር ወይንም ደግሞ የእርስ በርስ ጦርነት ብዙ ካዡሊቲዎችን ወይንም ጥፋቶችን አምጥቷል በኢትዮጵያ ታሪክ ላይ። ዘ ደርግ ኢስታብሊሽድ ኤ ፓርቲ ኖውን አዝ ዘ ወርከርስ ፓርቲ ኦፍ ኢትዮጵያ ኦር ደብሊውፒኢ አዝ ኤ ቫንጓርድ ፓርቲ ኢን 1984 ማለት ነው። ደርግ በጣም ብዙ ዓመታቶችን ዘግይቶ ቢሆንም ፓርቲ አቋቋመ ማለት ነው። ይህም ፓርቲ ምን ይባላል? ወርከርስ ፓርቲ ኦፍ ኢትዮጵያ ወይንም ደብሊውፒኢ ይባላል ማለት ነው። ይህም ፓርቲ ደግሞ እንደ ቫንጓርድ ፓርቲ ነው የሚታየው። እንግዲህ ስለ ቫንጓርድ ፓርቲ በራሽያን ሪቮሉሽን ተመልክተናል። ቫንጓርድ ማለት ምሁራኖች የበዙበት ወይንም ደግሞ ኢሊት በሆኑ ግለሰቦች የሚመራ ፓርቲ ነው ማለት ነው። እነዚህ ግለሰቦች እውቀት አላቸው፣ ሀገሪቱ እንዴት መምራት እንዳለባቸው ያውቃሉ። ስለዚህ ደርግም ያንኑ የራሽያን መንገድ ነበረ የተከተለው ማለት ነው። ዘ ፕራይመሪ ታስክ ኦፍ ዘ ወርከርስ ፓርቲ ኦፍ ኢትዮጵያ ኦር ደብሊውፒኢ ፎሎዊንግ ኢትስ ፎርሜሽን ኢን 1984 ዋዝ devising the new national constitution that would inaugurate the PDRE ማለት ነው። አዲሱ ፓርቲ በደርግ የተቋቋመው ዋና ዓላማው ምን ነበረ ማለት ነው? አዲስ ህገ መንግስትን የማውጣት ነበረ ማለት ነው። ያም ህገ መንግስት እንግዲህ በ1987 ነበረ ይፋ የተደረገው ማለት ነው። ያንን ህገ መንግስታቸውን እንዳልኳቸው በ1987 ያጸድቁታል ማለት ነው። ኢን 1987 the People's Democratic Republic of Ethiopia PDRE was proclaimed and the constitution promulgated በ1987 ቅድም እንዳልኳችሁ ፒፕል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሚባል ህገ መንግስት አወጡ ማለት ነው። ይህም ህገ መንግስት ይፋ የተደረገው በ1987 ላይ ነበረ። the PDRE was a unitary state made up of 24 administrative and 5 autonomous regions ኤርትሪያ፣ ትግራይ፣ አሰብ፣ ድሬዳዋ ኤንድ ኦጋዴን ማለት ነው። የፒዲአርኢ ህገ መንግስት እንግዲህ ዩኒታሪ ነው። ያ ማለት ፌዴራሊስት አይደለም፣ ወይንም ደግሞ በሴንትራል ገቨርንመንቱ እና በሪጂናል ገቨርንመንቶቹ መካከል የስልጣን ክፍፍል የለም። ዩኒታሪስት የሆነ ሚሊታሪስቲክ የሆነ ህገ መንግስት ነበረ። በዚህ ህገ መንግስት ውስጥ 24 አስተዳደራዊ መዋቅሮች አሉ ወይንም ግዛቶች አሉ። 5 ደግሞ ክልሎች አሉ። እነዚህ ክልሎች ደግሞ ኤርትራ፣ ትግራይ፣ አሰብና ድሬዳዋ በመቀጠልም ኦጋዴን ተብለው ተከፍለው ነበረ ማለት ነው። ነገር ግን አክቹዋል ፓወር ሬስትድ ኢን መንግስቱ
who was not only president of the country but ኦልሶ ጀነራል ሴክሬታሪ ኦፍ ዘ ደብሊው ፒኢ ማለት ነው። ዋና ስልጣኑን የሚቆጣጠረው ህገ መንግስቱ ሳይሆን ወይንም ደግሞ ሀገሪቱ በህገ መንግስት ሳትመራ ቀርታ ሙሉ ስልጣኑን ይቆጣጠር የነበረው መንግስቱ ኃይለማርያም ነበረ ማለት ነው። መንግስቱ ኃይለማርያም እንግዲህ ፕሬዚደንት ብቻ አልነበረም። ነገር ግን የደብሊው ፒኢ ወይንም ደግሞ የደርግ ፓርቲ ዋና ጀነራል ሴክሬታሪው ነበረ ማለት ነው። ሂ ኤንድ አዘር ሰርቫይቪንግ ሜምበርስ ኦፍ ደርግ ዶሚኔትድ ዘ ደብሊው የደብሊው ያልነውን ፓርቲ የደርግ ደጋፊዎች ሙሉ ነበሩ የተቆጣጠሩት። ህገ መንግስቱ ለስም ብቻ ነበረ ማለት ነው የወጣው። ኢንስተንስ ዘ ፓወር ስትራክቸር ሴት አፕ ባይ ዘ ኮንስቲቱሽን ወዝ ካርበን ኮፒ ዘ ፓወር ስትራክቸር ዛት ኤግዚስትድ ኢን አዘር ኮሚኒስት ካንትሪስ ማለት ነው። ቅድም እንዳልኳችሁ እንግዲህ ህገ መንግስቱ የወጣው ለስም ብቻ ነው ወይንም ደግሞ ኖሚናል ነው። መጽሐፋችን ካርበን ኮፒ ይለዋል ማለት ነው። ዝም ብሎ የተጻፈ ብቻ ነው። ምንም መሬት ላይ የወረደ ትግበራ አልነበረውም ማለት ነው። ነገር ግን ስልጣኑን የተቆጣጠሩት መንግስቱና የመንግስቱ ደጋፊዎች ነበሩ ማለት ነው። እንግዲህ መንግስቱ ኃይለማርያም አብዮቱ ከተደረገ ኦልሞስት ከሶስት ዓመት በኋላ 1977 አካባቢ ላይ ነው ማለት ነው ስልጣኑን የተቆናጠጠው። ዘ ፓርቲ ወዝ ጋረንቲድ ኢቨን ሞር ፓወር ዳን ዘ ገቨርንመንት ማለት ነው። ይሄ ደብሊው ያልነው ፓርቲ ማለት ነው ከሀገሪቱ ወይንም ከመንግስቱ የበለጠ ትልቅ ስልጣን ነበረው ማለት ነው። ከሁሉም በላይ ሆኖ የነበረው ፓርቲው ነው፣ ሀገረ መንግስቱ ሳይሆን ፓርቲው ነበረ ማለት ነው። ሶ በዚህ መልኩ ያው የዛሬ ለሰናችንን የምናጠቃልል ይሆናል ማለት ነው። በዛሬው ለሰናችን እንዴት ንጉሠ ነገሥቱን ከስልጣን እንዳስወረዷቸው፣ የትኞቹ የሀገሪቱ ማህበረሰብ ክፍሎች እንደተሳተፉ፣ ተማሪዎቹ፣ አስተማሪዎቹ፣ ታክሲ ድራይቨሮቹ እንዲሁም ደግሞ የሙስሊም ኮሚኒቲዎቹ በአብዮቱ ላይ እንደተሳተፉ ተመልክተናል ማለት ነው። በመቀጠልም ደግሞ ደርግ እንዴት ስልጣን እንደያዘ እና ስልጣን ከያዘም በኋላ ያመጣችውን ሪፎርም አይተናል። በመቀጠልም ደግሞ የሬድ ቴረር ወይም ደግሞ ቀይ ሽብር የምንለውን እንዴት ኢሃፓ ላይ ደርግ እንዴት እንደፈጸመው ተመልክተናል ማለት ነው። በስተመጨረሻም ደርግ ያቋቋመውን ፓርቲ እና የ1987 ላይ ያወጣውን ህገ መንግስት ሰፋ ባለመልኩ ተመልክተነዋል ማለት ነው። በቀጣይ ክፍላችን 6.4 ዘ ኢትዮ ሶማሊያ ዋር ኢን ዘ ፎሬን ኢንፍሉዌንስ ዘ ኮስችን ኦፍ ኤርትራ ኤንድ ዘ ፎል ኦፍ ዘ ደርግ የሚለውን የምንመለከት ይሆናል። የኢትዮጵያና የሶማሊያ ጦርነት ያንንም ተከትሎ ደግሞ የሀገር ውጭ ጫና ኢትዮጵያ ላይ የነበረውን ጫና እንመለከታለን። ሲቀጥልም ደግሞ የኤርትራ ጥያቄ እንዴት ተመለሰ የሚለውን የምንመለከት ይሆናል። በመጨረሻም ደግሞ ደርግ እንዴት ወደቀ የሚለውን በቀጣይ ክፍላችን የምንመለከት ይሆናል። ሶ ቴንክስ ፎር ዋቺንግ ዶንት ፎርጌት ቱ ሰብስክራይብ ቱ ማይ ቻናል።